ዳዊት ታናሽ ብላቴና ሳለ ትንሽ ብላቴና ሳለ ብቻው ነበር። አጋዥ አልነበረ፣ አልተማረም፣ ሲስተሙን አያውቅም። ሁኔታው ከባድ በሆነበት ጊዜ እግዚአብሔር አምላክ ሁሉን ስለሚችል ዕውቀት ስላለው ቅባት ስላለው ኃይል ስላለው በጠባቂ የነበረውን ሃሌሉያ ከገደል አንስቶ ቤተ መንግስት አስቀመጠ። ከውልቀት አንስቶ በከፍታ ላይ አስቀመጠ። ጠላቶች ለመግደል ሲፈልግ እግዚአብሔር አሳልፎ አልሰጠም። ዛሬም እግዚአብሔር ማናችሁም ለጠላት እግዚአብሔር አሳልፋችሁ እንደማይሰጣችሁ ልነግራችሁ ፈልጋለሁ። ሳኦል ተቀብቶ ነበር፣ ቅባቱ ግን ሊሰራ አልቻለም። ምቀኛውን ሃይማኖተኛውን ወደ ራሱ ሐሳብ ሄደ፣ ወደ ድግምት ሄደ፣ ወደ ሟርት ሄደ፣ ወደ ጥንቆላ ሄደ። ከእግዚአብሔር ስለወጣ ቅባቱ ሊጠብቀው አልቻለም። ዛሬም ስሙ፣ አንዳንዶች ቅባት አለን እያላችሁ ምቀኞች እንደ ሳኦል እግዚአብሔር ተመለሱ ይላችሁ። የተቀቡትን የምታባርሩ፣ የተቀቡትን የምታሳድዱ፣ የተቀቡትን ለመግደል የምትፈልጉ፣ የተቀቡትን በር ለመዝጋት የምትፈልጉ፣ የተቀቡትን ንብረትን ለመስረቅ የተደራጃችሁ እግዚአብሔር አይለቃችሁ። ዳዊት ማን? ዳዊት ንጉሥ ስለሆነ ብቻ አይደለም እግዚአብሔር የጠበቀው። ዳዊት ጦሩን እንዴት እንደሚወረውር ኤክስፒሪየንስ ወይም ልምዱ ስላለው ብቻ አይደለም እግዚአብሔር ዳዊትን ሲጠብቅ የነበረው። ለምሳሌ እግዚአብሔር አምላክ አንድን ሰው ቀብቶ ያንን የቀባውን ሰው አይጥልም። እግዚአብሔር አንድን ሰው ቀብቶ እግዚአብሔር አንድን ሰውን አይኑን ከፍቶ እግዚአብሔር ለአንድ ሰው ሹመትን ሰጥቶ እግዚአብሔር ለአንድ ሰው ጸጋን ሰጥቶ እግዚአብሔር በምድረ በዳ በጠላት ጫወታ እንዲሆን ጠላት እንደፈለገ እንዲያደርግ እግዚአብሔር አሳልፎ የተቀቡትን ለጠላት ለአንድ ቤታቸው፣ ለጥርሳቸው፣ ለሞታቸው፣ ለጥቅማቸው እግዚአብሔር አሳልፎ አይሰጥም። ለዚህ ነው የዳዊትን ምሳሌ ዛሬ ይዤ የመጣሁት። ዳዊት እንደዚህ አለ። የእግዚአብሔር ቅባትና መድኃኒት ደህና አድርጎ ያወራል። ዳዊት እንዴት እንደሚሰራ፣ እንዴት እንደሚጠብቅ፣ እንዴት እንደሚታደስ፣ የወደቀውን ሰውን እንዴት እንደሚያነሳ፣ የተረሳ ሰው እግዚአብሔር እንዴት እንደሚያስተውል፣ በችግር ውስጥ በመከራ ውስጥ ያለውን ሕዝብ ያለውን ክርስቲያን ያለችን ቤተ ክርስቲያንን እግዚአብሔር እንዴት እንደሚታደግ፣ እግዚአብሔር እንዴት መከታ እንደሆነ፣ እግዚአብሔር እንዴት ጋሻ እንደሆነ፣ እግዚአብሔር እንዴት ለሕዝቡ እንደሚዋጋ፣ እግዚአብሔር እንዴት ለሕዝቡ እግዚአብሔር ሕዝቡን ለጠላት አሳልፎ እንደማይሰጥ የእግዚአብሔር ሰው ዳዊት በሚገባ በመጽሐፍ ቅዱስ ላይ ለኛ መልእክት አስተላልፎልናል። በየትኛውም ችግር ውስጥ ያላችሁ እግዚአብሔር ለእናንተ መድኃኒት ይሆንላችሁ። እግዚአብሔር እያላችሁ ወርቃችሁ አትቀሩም። እግዚአብሔር እያላችሁ ተዘግቶባችሁ እዛ ቦታ ላይ አትበሰብሱም። ዳዊት በመጽሐፍ ቅዱስ ውስጥ እንደ እግዚአብሔር ልብ የሆነ ሰው ነው። እግዚአብሔር ዳዊትን ምን አለ? ዳዊትን የልቤ የሆነ ሰው አለ። እግዚአብሔር ወደደው። እግዚአብሔር በዳዊት ልብ ለመቀመጥ አሰበ። እግዚአብሔር ዳዊት ጋር ሊሰራ አሰበ። እግዚአብሔር ዳዊትን ሊረዳው ከሰው ሁሉ ለይቶ አንተ ዳዊት አለ፣ አንተ የልቤ ሰው ነህ፣ ምስጢሬን አጫውታለሁ፣ በእውነቴን እምላችሁ የተሰወረውን ላንተ ይገልጣለሁ፣ አንተ እናት አባት ያላየውን ነገስታቶች ያላዩትን ላንተ ክብርን አሳየው፣ አንተ የልቤ የሆን ሰው ነው ብሎ እግዚአብሔር ስመርጣው እናያለን። የዳዊት ታሪክ እግዚአብሔር ለቀባው ሰው እንዴት መታመኛ፣ እንዴት መከታ፣ እንዴት ጋሻ፣ እንዴት ጠባቂ እንደሆነ እናያለን። ዛሬ እግዚአብሔር ለቀባው ሰው እህቴ እግዚአብሔር አንቺን ቀብቶሻል። ወንድሜ እግዚአብሔር አንተን ቀብቶሃል። አንተ ተራ ሰው አይደለህም። በመዝሙረ ዳዊት ምዕራፍ 28 ቁጥር 8 ላይ ዳዊት እግዚአብሔር ለቀባው ሰው መድኃኒት ነው። እግዚአብሔር ለቀባው ሰው መታመኛ ነው። እግዚአብሔር ለቀባው ሰው ኃይለኛ ነው። ለዚህ ነው እግዚአብሔር አምላክ ዳዊትን ከእረኝነት ወደ ንግስና አመጣ። አያቸው የልቡን የሆነው ሰው። ዛሬም በእውነቴ ነው ለእግዚአብሔር ቃል ቦታ የምትሰጡ ሰዎች፣ ኢየሱስን ክብርን ማየት የምትፈልጉ ሰዎች እግዚአብሔር አምላክ ዳዊትን ከእረኝነት አውጥቶ ንግስና መንፈስ የሰጠው የንግስና ቅባት የሰጠው ወገኖቼ ዛሬም እግዚአብሔር
ከውርቀት ያነሳቸዋል፣ ከይዳ ያነሳቸዋል። በዱር ላይ በገደላ ገደል ላይ በጫካ ላይ በጎችን የሚጠብቅ የተረሳ ሰው ነበረ፣ የተናቀ ሰው ነበረ። እግዚአብሔር ግን አከበረ። ዛሬም በሰዎች በቤተሰብ በከተማ በኃያላን በነገስታቶች የተረሳችሁ ሰዎች ካላችሁ እግዚአብሔር ዛሬ ምሽት አንተን ያስታውሳል፣ አንቺን ያስታውሳል። ቅባታችሁ፣ ክብራችሁ፣ በረከታችሁ፣ ነገሮቻችሁ የሚለወጥበት ምሽት እንደሆነ ልነግራችሁ ፈልጋለሁ። ዳዊት ታናሽ ብላቴና ሳለ ትንሽ ብላቴና ሳለ ብቻው ነበር። አጋዥ አልነበር፣ አልተማረም፣ ሲስተሙን አያውቅም። ሁኔታው ከባድ በሆነበት ጊዜ እግዚአብሔር አምላክ ሁሉን ስለሚችል ዕውቀት ስላለው ቅባት ስላለው ኃይል ስላለው በጠባቂ የነበረውን ሃሌሉያ ከገደል አንስቶ ቤተ መንግሥት አስቀመጠ። ከውድቀት አንስቶ በከፍታ ላይ አስቀመጠ። ጠላቶች ለመግደል ሲፈልግ እግዚአብሔር አሳልፎ አልሰጠም። ዛሬም እግዚአብሔር ማናችሁም ለጠላት እግዚአብሔር አሳልፋችሁ እንደማይሰጣችሁ ልነግራችሁ ፈልጋለሁ። የአባቴ ብሩካን ቅባት የተረሳን ሰው የወደቀን ሰው አንደኛ ያደርጋል። ቅባት ወደኋላ የቀረውን ሰው አንደኛ ያደርጋል። ቅባት የወደቀውን ሰው ያነሳል። ቅባት የደረቀው ነገር ያለመልማል። ድካም አለ፣ ድካማችሁ ከሕይወታችሁ ላይ ይነቀላል። እርግማን አለ፣ እርግማን በእናንተ ቤት ስፍራ የለውም። ምን ካለ? ቅባት ካለ። ልክ ብርሌን ወስዶ ዳዊትን እንደቀባ ዛሬ በመንፈስ ቅዱስ አማካኝነት ሴቶች ተቀብተው ይነሳሉ፣ ወንዶች ተቀብተው ይነሳሉ። አይኖቻቸው ይከፈታል፣ ምድረ በዳቸው ይለመልማል፣ የተዘጋው ይከፈታል። ድካሙ፣ ጨለማ፣ ጥቁር መጋረጃ ከእናንተ ሕይወት ላይ ይቀደዳል። ዳዊትን ለታላቅ ዓላማ ቅባት አመጣው። ለታላቅ ዓላማ እግዚአብሔር አምላክ የምድሪቷን ቋጠሮ ለመፍታት ሲፈልግ፣ የቤተሰብን ታሪክ ለመቀየር ሲፈልግ፣ የሀገርን ታሪክ ለመቀየር ሲፈልግ ቅባት ወገኖቼ በእውነቴን ምላችሁ ዛሬ ቅባት እንዲያዘጋጅላችሁ ትፈልጋላችሁ? እኛ ጋር ተምረን ቁጭ ብለናል። ዶክተሬት ተምረናል፣ ፕሮፌሰር ነን። ቅባት ያለ መኖሩ የተነሳ ሰዎች ቁጭ ብለዋል። ሰዎች ደርቀዋል። መስራት እየቻሉ መሄድ እየቻሉ መበዝበዝ እየቻሉ መፍጠን እየቻሉ ከቅባቱ ጋር አለመዋሄድ የተነሳ አገልግሎታቸው ተመታ። ቤተ ክርስቲያን ተመታለች። ከይን ቅባት ገፍታ ወገኖቼ ዛሬ ለትልቅ ሹመት እግዚአብሔር ይፈልጋቸው። ሳሙኤል ቅባቱን በላዩ ላይ ካፈሰሰ በኋላ ቅባቱ ሰውን ከወደቀበት ስፍራ አነሳ። ከዛ ከባዶ ስፍራ አውጥቶ ቤተ መንግሥቱ ውስጥ አስቀመጠ። ለዓላማ አዘጋጀ። ዳዊት በቤተሰቦቹ ብረሳም በእግዚአብሔር ቅባት ግን የታወቀ ሆነ። የታወቀ ጀግና ሆነ። ዳዊት እኮ ተረስቶ ነበር። አያችሁ፣ በወንድሞቹ ተረስቷል። በአባቱ ተረሳ፣ በእናቱም ተረሳ፣ በቤተ ዘመድ ተረሳ። በሰባተኛው ቤተ ዘመድም ረስቶት ነበር። እግዚአብሔር ግን በቅባቱ ግን የታወቀ ሰው ሆነ። ኃያል ሰው ሆነ። ሃሌሉያ! ጀግና ሰው ሆነ። የማይሸነፍ ሰው ሆነ። አንደኛ ሰው ሆነ። በጌታ ጦረኛ ሆነ። በጌታ በኢየሱስም እናትና አባት ማየት ያልቻለውን ዳዊት አየ። ለምን? በቅባቱ ጉልበት የተነሳ። ጎልያድ ዳዊት ገና ንጉሥ ሳይሆን እኮ የተቀባ ብላቴና ለማጥፋት ለክብር እንዳይበቃ ዛሬ እግዚአብሔር ላንቺ ያሰበው ነገር አለ። እግዚአብሔር ላንተ ያዘጋጀው ነገር አለ። ወደዛ እንዳትደርስ ጎልያዶች አሉ። ለማረድ የሚፈልጉ ለመግደል የሚፈልጉ በወጣችሁበት መንገድ ላይ እንድትቀሩ ወርቃችሁ እንድትቀሩ ሰው እንዳትሆኑ በእናንተ ላይ የሚታወጅ አዋጅ አለ። እግዚአብሔር ግን ዘንድሮ እንደዚህ ብሎኛል፣ ለጎልያዶች እግዚአብሔር አሳልፎ አይሰጥም። ባሎቻችሁን፣ ልጆቻችሁን፣ ራእዮቻችሁን ለጎልያዶች እግዚአብሔር አሳልፎ አይሰጥም። ወገኖቼ የተቀባ ብላቴና እያለ ግዙፉን ፍልስጤማዊ ጎልያድን ገጥሞታል። አያችሁ፣ ጎልያድ ከባድ ነው፣ አስፈሪ ነው፣ ጨካኝ ነው። አያችሁ፣ ከፍ ያለ ነው። ራሱን ከፍ አድርጎ በሰውነቱ በጦሩ በብዛቱ ሃሌሉያ። አንዱ ግን ብላቴና ግዙፍ የሆነው ጎልያድን በአፍጢሙ ደፋ። አያችሁ፣
ቅባት በእውነቴ ነው የምላችሁ እናንተ መድፈር የማትችሉትን እናንተ መውጣት የማትችሉትን እናንተ መውረስ የማትችሉትን እናንተ ማድረግ የማትችሉትን አድርጎ የሚያሳይ ነው ቅባት ማለት። እዚህ ቦታ ላይ ጋሻ አለ፣ ጦርነት አለ፣ ጦር አለ፣ መሳሪያ አለ። ወገኖች እግዚአብሔር ግን ዳዊትን ስለቀባ ጎልያድ ዳዊትን ሊያሸንፍ አልቻለም። ዳዊት ጎልያድን ያሸነፈው በወንጭፉ አይደለም፣ በጦርነቱ አይደለም፣ በልምዱ አይደለም፣ በዘር አይደለም፣ በሃይማኖት አይደለም፣ በምድራዊ ሲስተም አይደለም፣ በቅባቱ ጉልበት። ሃሌሉያ! ዛሬም በቅባቱ ጉልበት ካለሽበት ችግር ትወጫለሽ፣ ካለበት ችግር ትወጣለሽ፣ ካለበት መከራ ትወጣለሽ፣ ካለበት ሰልፍ ትወጣለሽ። ጠላት እግዚአብሔር ይዋጋልሃል። በፊት እንደ ተራራ ከፍ ብሎ አላሻግር ያለ ጠላት ይመታል። ዘንድሮ በሳኦል አሳዶ ሊገል ነበር። እግዚአብሔር ግን ለዳዊት የማይደፈር ምሽት ሆነ፣ የማይደፈር አለት ሆነ፣ የማይደፈር አቅም ሆነ። ለዳዊት እግዚአብሔር መከታ ነበር። ወገኖቼ ሳኦል ብዙ ጊዜ ሞክሯል። ሳኦል ብዙ ጊዜ ለመግደል ለማጥፋት ይህንን ብላቴና እግዚአብሔር ወደ አሰበው እንዳይደርስ መንገድ ላይ ሊያስቀር ብዙ ነገር ሞክሯል። እግዚአብሔር ግን የማይደፈር አለት ሆነ። እግዚአብሔር ግን የማይደፈር ቤት ሆነ። እግዚአብሔር ግን የማይደፈር አጥር ሆነ። እግዚአብሔር ግን የማይደፈር ጤና ሰጠው። ዛሬም ወገኖቼ እናንተ በእግዚአብሔር ቃል ስትቆሙ አትደፈሩም፣ አትወርቁም፣ አትሞቱም፣ አትከስሩም። ሳኦል ተቀብቶ ነበር፣ ቅባቱ ግን ሊሰራ አልቻለም። ምቀኛውን ሃይማኖተኛውን ወደ ራሱ ሐሳብ ሄደ። ወደ ድግምት ሄደ፣ ወደ ሟርት ሄደ፣ ወደ ጥንቆላ ሄደ። ከእግዚአብሔር ስለወጣ ቅባቱ ሊጠብቀው አልቻለም። ዛሬም ስሙ፣ አንዳንዶች ቅባት አለን እያላችሁ ምቀኞች እንደ ሳኦል እግዚአብሔር ተመለሱ ይላችሁ፣ ተመለሱ ይላችኋል። የተቀቡትን የምታባርሩ፣ የተቀቡትን የምታሳድዱ፣ የተቀቡትን ለመግደል የምትፈልጉ፣ የተቀቡትን በር ለመዝጋት የምትፈልጉ፣ የተቀቡትን ንብረትን ለመስረቅ የተደራጃችሁ እግዚአብሔር አይለቃችሁ። ታያለ ዛሬ እቃውን ሽጠህ ልትበላ ትችላለህ። በዘር ማንዘሪ ላይ የማይወጣ እርግማን ነው እየቀበልክ ያለ። ከዘር ማንዘር የማይወጣ ለልጅ ልጅ የማይወጣ ከርስ እየወሰድክ ነው። እግዚአብሔር ምስክሬ። አንዳንዶቻችሁ በነቢያቶች ላይ በእግዚአብሔር አገልጋዮች ላይ አፋችሁን የምትከፍቱ በቤተሰቦቻችሁ በልጆቻችሁ በልጆቻችሁ መርገም እየዘራችሁ ነው። ማንም አውቃችሁ የሰራችሁን ኃጢአት እግዚአብሔር ይቅራይ። ስለዚህ ሳኦል አልቀጠለም። የሳኦል መጨረሻው በጣም መጥፎ ነው። ከቅባት ስትወጡ መጨረሻችሁ አያምርም። መጨረሻችሁ አያምርም። ደስቲኒያችሁ አያምርም። ህይወታችሁ አያምርም። ተቀብታችሁ እግዚአብሔር ምስክሬ ነው አይጥላችሁ። የተቀባ ሰው የሚጠብቅ አምላክ አለ። የተቀባ ሰው የሚከራከር አምላክ አለ።